ከአምላኬ ጋር እንብዛም ቃሉ ያንሳል መሰለ ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶቼን ልናገር ስል ነው። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። ና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለው ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር፣ አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢያት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። ያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቀው የሰቀቀኖች የመለየት መርዶ ጣልሽብኝ ፍቅሬ ቆይ የሐዘን በረዶ አልተለየሽኝም አካሉ እየተነስ ምትወደው ምግብ ሰርቼልሃለሁ። አካሉ ውስጥ እንዳለ ካቃለው አካሉ እየሰማኸኝ ነው? ስማ አንተን እኮ ነው አይሰማም? ይኸውልህ ነገ ባትከፍለኝ ቅራቅም በሆነ አውጥቼ የምወረውርልህ እሺ? ደርባባዬ ንፍጦ አንተ ዘረገራ ምን ይመስላል ይሄ? አለመግባት አልችልም። ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም ማታ እያዳፉኝ ካስወጡኝ መሸታ ቤት ዛሬም ምንም እንዳልተፈጠረ መሰስብ እየገባው። ጠባቧ ማምሻዬ ሙዚቃ አስክሯታል። ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች። የታለች ያቺ ገለሞታ? ባይኔ ፈልጋታለሁ። እሷን የማየት ሱስ ኖሮብኝ አይደለም፣ እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ። ዛሬ የሚታዘዘው ሌላ ሰው ነው። ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም። ቆየት አባቷ ሄዳ ነው? ድምጼን ዝቅ አድርጌ ራሴን እጠይቃለሁ። ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ። የኔዋ ደርባባ ግን የለችም። እኔ ግን አዲስ ህይወት ለመጀመር ለምን አላስብም? ለምን ከነንከኔ አምና የምትቀበለኝን አልፈልግም? አሁን እቺ ምን ይወጣላታል? በርግጥ ትንሽ ጥርሷ 1/3 ውጪ ነው። በርግጥ አይኖቿ የባለ ሱቁን አወላይኖች ይመስላሉ። በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በምልክት ጠሯት። ያቺ ሴት የት ናት? የቷ? ያቺ እንዴ እኮ የቷ? የድሮ ጮኛህን ነው? ያቻ ትልቅ ሀብታሙ በዴ ጋር። ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሪ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ እንዴ ባካህ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔን ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላለው እንዴ? እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ ይበድሉን እንዴት ትወዷለች? የሀብታም ትራፊ እየበላ ሆዱ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል?
እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላይን ትሄድ ነበር? እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር? መተኪያ የሌለው የእናት ሞት ነው እንጂ። ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይዣን ጠልጥዬ አውጥቼ ይዋጣል ልበለው? ልክ ነህ ያንተ ቀጥኗል። እንካማ ቅመሳት ብድር የለ በመለስ የሽኝም ነይ አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት? የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደኔ ዞረ። ደርባባይም ጨልጠ ጠጥታ አፍን አትክፈት ወደዛ። የኔ ከዛ የሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራም ጎሽ አረጋገጠችልኝ ያቺ ጋለም። አንተ ሰው ለአፍ ለከታ በጅለት በድሉ ነው ባላበጅለትስ? ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለዋ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውት። አንተ ሰው አትነካካኝ፣ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮዬ ገባ። የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጫ አካባቢ ራሰኝ። እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴት አውል አላስጨረሰኝም። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደምስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው ብለው ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ በአይኔ ፈልጋት ጀመር። አየኋት የኔን እጮኛ፣ የኔ ጠበቃ። አይኗ በንዴት ፈጦ ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። ደርባባዬ አሁንም ትወደኛለች እንዴ? አብነ ሜክሲኮ ጸጉሩን ያጎፈረው ረዳት ታክሲው እየሄደ አንገቱን ወደ ውጭ አውጥቶ ሲጣራ ሰምቼው ነበር። እንዲያቆምልኝ እጄን ከፍ በማድረግ ምልክት ሰጥቼው ታክሲ ውስጥ የገባሁት። ስገባ እንደ ካምፓስ ዜርፎር እዚህና እዛ ጣል የተደረጉት የስጋ ክታፊዎች እኔም ተዘርዝረው ከተቀመጡት ተሳፋሪዎች መሃል ተጨልፌ እንጀራ ላይ ለመብል እንደቀረበ የስጋ ቁራጭ ታክሲዋ ላይ ጣል የተደረኩ መሰለኝ። ማን ነው ጨልፎ እዚህ የሿሿ ማዕድ ላይ ያቀረበኝ? የገዛ እግሬ ነው። ምናልባትም ታክሲዋ እስከ መግባቴ ቀደም ብሎ በመንገዴ ላይ አባት የዳቦ መግዣ ብሎ ለጠየቀኝ ማንጁስ ጆሮ ሰጠችው ኪሴን እስከበረበር ትንሽ ሰከንድ በወስድና በዘገይ ኖሮ ታክሲዋ ባመለጠችኝና ያከሿሿ በተረፍኩ ነበር። ይበለኝ ከሚደርስብኝ አደጋ ራሴን አስቀድሜ ልከላከል በሚል ጭስታነቴን ላሳያቸው ስልኬ ጠቃጠቆ እንደሆነች እንዲያውቁልኝና እንዲምሩኝ ከተቋረፍን 3 ሳምንታት ላለፉን ፍቅረኛ የደወልኩላት። መደወል ብቻ አይደለም እንደናፈቀችኝ ነገርኳት። አረ የማትፈልገው ሰው ከመቼ ወዲህ ናፈቀህ እባክህ? ለማንኛውም መንገድ ላይ ነኝ ባላደውልልሃለሁ ብላይ ስልኩን ጆሮዬ ላይ ተረቀመችው። በዚህ ጊዜ ነበር ከውጭ ሆኜ የፀጉሩን መጎፈር ብቻ ያስተዋልኩት ረዳት
የአውሮፕላን ሆስተስ ሲመስል ከላይ እስከ ታች ጥንቅቅ ያለ አለባበስ እንደለበሰ ያየሁት። ምናልባት ከሆስተስ የሚለየው መኮሳተሩ ነው። በዛ ላይ ራሱ ላይ ያርከፈከፈው ሽቶ፣ ያደረገው ጫማና እጁ ላይ ያጠለቀው ሰዓት ረዳት ሆኖ በሚያገኛት ገቢ የማይታሰቡ ነበሩ። ሂሳብ እጁን ወደኔ ዘረጋ። አብነት መሆኔን ነግሬው 10 ብር ሰጠሁት። ኮስተር ብሎ ጸጉሩ የሳሳሰው አናቱ ላይ ላለው ለቀረው ትንሽ ጸጉር እየሳሳለት እንደሚያካው አይነት ጎፈሬው መሃል አንድ ጣቱን ከቶ በጥንቃቄ ያርመሰመሰ ወንድም 10 ብር ያስጨምራል አለኝ። የገባሁት ከሰባተኛ ነው። ይሁን ቢባል እንኳን ከአውቶቡስ ተራ ብገባም አያስጨምረኝም ብዬ ገገምኩበት። አንድ ሁለትም በል የሚባለው ለመጠጥ ብቻ ነበር የሚመስለኝ። ለካስ ለነገርም አንድ ሁለት አለው። ከዚሁ ረዳት ጋር አንድ ሁለት መባባል ጀመርን። በስተመጨረሻ ምርር ብሎት ጌታዬ መከራከር ማሳመን ይደክማል ይሰለቻልም። የታክሲ ረዳት መሆን ህልሜ፣ ሆቤ፣ ፓሽኔ ስለሆነ እንጂ ዋናው ስራ የጠበቃነት ነው። መረታት ላይ ቀራት ተከራከረኝ አለኝ። ልክ ነው። ቦታው የተለያየ እንጂ ሁለቱም ጋር አጥብቆ ጠያቂና ተከራካሪ ነው። እናም ፓሽኑን እየኖረ ላለ ሰው መከራከር እየጸጸተኝ ጨምር ያለኝን ጨምሬለት እንዳሰብኩት ሳይሆን በሰላም መውረጃዬ ጋር ደርሼ ወረድኩኝ። ህልሜን እስኪደርስ የትንጀልክ ሰሰው እያመላለስ ሲያሳየኛል ሳሳወረሳሰው እኔ እስከባፈደው ባራዳልች ፈቀር ቀይዶ ማኮረድ ህልሜን እስኪደርሰው የትንጀልክ ሰሰው እያመላለስ ሲያሳየኛል ሰው። ማክሰኞ ነበር ቀኑ። እንደለመድኩት ከሰባተኛ ሜክሲኮ ለመሄድ ታክሲ ሊይዝ አስፋልት ልሻገር ከላይ እስከ ታች ቂቅ ያለ ቂቅ አባባሉ አንጻራዊ የሆነ አንጻራዊነቱ ደግሞ አካባቢው ላይ ከሚተራመሱ ሰዎችና ከኔ የሆነ ሰውዬ ወንድሜ 200 ብር ስጠኝ አለኝ። አጠያየቁ ሀፍረት እንኳን አይታይበትም። ምናልባት ያለበት አሁናዊ ችግር ሀፍረቱን ቀቅሎ እንዲበለው አድርጎት ሊሆን ይችላል እንጂ መጠኑ አነሰም በዛም ሀፍረት የሌለው ሰው የለም። ሰው ያለህን ተብሎ ይጠየቃል እንጂ እንዴት ወስነህልኝ ይሄን ያህል ብር ስጠኝ ትለኛለህ አልኩት። ከግር እስከ ራሴ እየገላመጠኝ መለመን ፓሽኔ ስለሆነ እንጂ ብር የጠየቁ ቸግሮኝ ወይም ያንተ ቢጤ መስዬ ከሆነ ተሳስተሃል። በላውን መስጠት ፓሽኑ ለሆነ ሰው እንቅፋት አትሆንበት፣ ከፊት ሄድልኝ እያለኝ ያደረኩትን ጫማ እንዳስጠርግበት የጠየቀኝን 200 ብር ሳልጠይቀው እጄ ላይ ያስቀመጠልኝ። ጠበቃው ፓሽኑን ለመኖር ረዳት መሆኑ ሳይገርመኝ የዚህም ተጨመረልኝ። ደግሞ የዚህ ሰው ዋናው ስራው ምን ይሆን? መንገዴን ቀጠልኩ። አብነ ሜክሲኮ ታክሲዋ እንደቆመች የታክሲው ረዳት በቀኝ እጁ የያዘውን ዝርዝር ብር በግራ እጁ እያማታ ሙሉ ሱፍ እንደታጠቀ አብነ ሜክሲኮ ከላይ ያደረገውን ኮት በአንደኛው ትከሻው ላይ ጣል እንዳደረገ ጸጉሩን እንዳጎፈረ ቆሞ ይጣራል። አብነ ሜክሲኮ ያ የባለፈው ጠበቃ ሰውዬ ነበር። ዛሬም ፓሽኑን ታትሮ እየኖረ ነው። አንድ አፍታ ብር የጠየቀኝን ባለ ፓሽኑን ሰውዬና እጄ ላይ ያስቀመጠልኝን ብር እየገረመምኩ እያየው በሁለቱ ሰዎች መካከል ያለውትን እኔን እያሰብ ሯጭ መሆን ፍላጎቴን ረጅም መንገድ በእግር ከመራመድ ለመጀመር በማሰብ ከሰባተኛ ሜክሲኮ በተሰጠኝ ብር ፔፕሲን ገዝቼ እየተጎነጨው ጉዞዬን ቀጠልኩ። ህልሜን እስኪደርስ የትንጀልክ ሰሰው እያመላለስ ሲያሳየኛል ሳሳወረሳሰው እኔ እስከባፈደው ባራዳልች ፈቀር ቀይዶ ማኮረድ ህልሜን እስኪደርሰው የትንጀልክ ሰሰው እያመላለስ ሲያሳየኛል ሳሳወረሳሰው እኔ እስከባፈደው ባራዳልች ፈቀር ቀይዶ ማኮረድ ነገምናይ ቢያሻሽከን ጎዲያ ትርፍ ነው በቀረ ሌላው ከኛ ወዲያ